እጅግ በጣም ያሳዝናል። በአሁን ሰዓት የታታሪ ወንድማችን በርሀ የራያው በሾርጣ መያዙ መረጃ ደርሶኛል። እግዚአብሔርን በጣም ያሳዝናል። እንግዲህ ይህ መረጃ ያገኙት ከአንዲት የቅርብ ቤተሰብ ሲሆን እህታችን እንዳለችው ከሆነ በሾርጣ መያዙ ነው። አረ በስማ በጣም ያሳዝናል። እግዚአብሔርን ይህ ወንድማችን ሁላችን እንደምናውቀው በሳዑዲ አረቢያ በተለያዩ በረሃ አካባቢ እየሰራ ነበር ማለት ነው። ስለዚህ ይህ ወንድማችን በአሁን ሰዓት በሾርጣ መያዙ ነው ያለኝ መረጃ። ታዲያ ምን ይደረጋል እንግዲህ ሁሉ በእግዚአብሔር ዘንድ ትክክል ነውና ይህ ወንድማችን ወደ ሀገሩ በሰላም እንዲገባ ተስፋ አደርጋለሁ። ስለዚህ እባካችሁ በሳዑዲ አረቢያ የምትገኙ እህትና ወንድሞቼ እባካችሁ ከእንደዚህ አይነት ተጠንቀቅ በሉ። ስለዚህ እባካችሁ እህትና ወንድሞቼ ተጠንቀቁ። ምናልባት ስለ በርሄ አዲስ ነገር ካለ ደግሞ ይዤላችሁ እመጣለሁ። ለዚህ ቤት አዲስ ከሆናችሁ ፕሊዝ ፎሎ ማድረግ እንዳይረሳ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ምክንያቱም በርካታ ሰዎች ስለዚህ ወንድማችን እየተጨነቁ ስለሆነ እውነቱ ይወቁ ማለት ነው። በኮሜንት ላይ የገባችሁ ደግሞ በሰላም ወደ ሀገርህ ግባ እያላችሁ ጻፉልኝ ማለት ነው። አመሰግናለሁ።